አንድ ጥያቄ ልጠይቃችሁ። በቅርቡ ያለ ምንም ምክንያት ድካም ተሰምቷችኋል? ሁሉንም ነገርስ መተው ፈልጋችኋል? ወይም በብዙ ሰዎች መካከል ሆናችሁ ብቸኛ እንደሆናችሁ ተሰምቷችኋል? እነዚህ ስሜቶች ብዙ ሴቶች የሚያጋጥሟቸው ናቸው። ነገር ግን ብዙዎቻችን ጠንካራ መሆን አለብኝ ብለን ዝም እንላለን። ዛሬ ግን ራሳችንን እናስቀድማለን። ምክንያቱም ራስሽ ጤናማ ካልሆንሽ ለሌሎች የምትሰጪውም ነገር ይቀንሳል። ስለዚህ ዛሬ ጭንቀትን ስለመቀነስና የአእምሮ ጤናን ስለመጠበቅ የሚረዱ 10 ቀላል ግን ኃይለኛ ልምዶችን እንማራለን። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አሁን ወደ መጀመሪያው ልምድ እንሄዳለን። አንደኛ፣ ራስሽን ለማሳረፍ ለራስሽ ፍቃድ ስጪ። አንድ ታሪክ ልንገራችሁ። አንዲት እናት ቀኑ ሙሉ ለልጆቿ ታበስላለች፣ ቤት ታጸዳለች፣ ወደ ስራ ትሄዳለች። ግን የሆነ ጊዜ ለራስሽ ምን አርገሻል እስኪ ዛሬ ተብላ ብትጠየቅ መልሷ ምንም ነበር። ይህ የብዙ የሴቶች ታሪክ ነው። ለራስሽ 1 ሰዓት ወይም 30 ደቂቃ መስጠት ስንፍና አይደለም፣ ኃይልሽን መሙላት ነው። ስለዚህ ለራስሽ በቂ ሰዓት ስጪ። ሁለተኛ፣ ጭንቀትን በመተንፈስ ተቆጣጠሪ። ጭንቀት ሲመጣ ሰውነታችን አደጋ አለ ብሎ ያስባል። በዚህ ጊዜ ለ5 ዙር በጥልቀት መተንፈስ ሰውነትሽ እንዲረጋጋ ይረዳዋል። እስኪ አሁን ከኔ ጋር ሞክሪ። ለ5 ሰከንድ በጥልቀት ወደ ውስጥ አየር ሳቢ። ከዛ በጥልቀት አሁንም ለ5 ሰከንድ ያስገባሽውን አየር አስወጪ። አልተሻለሽም? ይሄ በጣም ሰውነትን ያረጋጋል። ሶስተኛ፣ ሁልጊዜ ጠንካራ መሆን አያስፈልግሽም። አንዳንድ ሰዎች ሴት ጠንካራ መሆን አለባት ይላሉ። እውነታው ግን ጠንካራ ሰው ማለት የማያለቅስ ወይም ስሜቱን የማይገልጽ ሰው ማለት አይደለም። ማልቀስ፣ ስሜትሽን መግለጽ እና እርዳታ መጠየቅ ድክመት አይደለም። ስለዚህ ማልቀስ ካስፈለገሽ አልቅሺ። ስሜትሽንም ንዴትሽንም መግለጽ ካስፈለገሽ ተናደጂ፣ ጩሂ፣ ይውጣልሽ። አፍነሽ መያዙ ለሰውነትሽም ለአእምሮሽም በጣም ጎጂ ነው። ስለዚህ ስሜትሽን በግልጽ ግለጪ። አራተኛ፣ ራስሽን ሶሻል ሚዲያ ላይ ከምታዩ ነገር ጋር አታወዳድሪ። ኢንስታግራም ወይም ፌስቡክ ወይም ቲክቶክ ላይ የምታያቸው ሰዎች የደስታ ሰዎች ብቻ ናቸው። ማንም ሰው የሚያለቅስበትን ቀን በቀላሉ አያሳይም። ስለዚህ እኔ ብቻ ነኝ የምቸገረው፣ እኔ ብቻ ነኝ ጭንቀት ውስጥ ያለሁት፣ እኔ ብቻ ነኝ ይሄን ጊዜ እያሳለፍኩ ያለሁት አትበይ። ሁሉም ሰው የራሱ ቻሌንጅ ውጣ ውረድ አለው። ግን ሚዲያ ላይ መጥቶ የሚያሳየው የተመረጠውን ቆንጆውን ነገር ነው። ስለዚህ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ እያልሽ ከሰዎች ጋር ራስሽን አታወዳድሪ። የማህበራዊ ሚዲያ ሱስን ለመቀነስና የአእምሮ ሰላምሽን ለመጠበቅ የሚረዱሽ ዋና ዋና መንገዶችን ትንሽ ልጠቁምሽ። የአጠቃቀም ጊዜሽን መገደብ። በቀን ውስጥ ማህበራዊ ሚዲያን የምታይበትን ሰዓት መመደብ። ሁለተኛው፣ የምትከታያቸውን አካውንቶች ማጽዳት ወይም አንፎሎ ማድረግ። ስሜትሽን የሚጎዱ አላስፈላጊ ፉክክር ውስጥ የሚያስገቡሽን ወይም በራስ መተማመንሽን የሚቀንሱ ገጾችን ማቆም። ከእውነተኛ ህይወት ጋር መገናኘት፣ ከቤተሰብ ከጓደኛ ጋር በአካል ጊዜ ማሳለፍ፣ እንዲሁም ጊዜሽን ለራስሽ በምትሰጪባቸው የፈጠራ ስራዎች ላይ ማዋል፣ እንደ ማንበብ፣ ስፖርት መስራት ወይም ሌላ የምትወጂውን የትርፍ ጊዜ ስራ
መስራት። 5ኛ ጤናማ አመጋገብና ውሃ። ብዙ ሰዎች የአእምሮ ጤና ከምግብ ጋር አያያዙትም። ነገር ግን በቂ ውሃ መጠጣት፣ ፍራፍሬና አትክልት መመገብ ስሜታችንን ሊያሻሽል ይችላል። ስለዚህ ምንጊዜም ጃንክ ፉድ ከመመገብ ይልቅ ጤናማ ፍራፍሬ እና ውሃ ማዘውተር ይኖርብሻል። ይሄ የአእምሮ ጤንነትሽን ይጠብቅልሻል። 6ኛ የምስጋና ልምድ። ዛሬ ምን ጥሩ ነገር ተፈጠረ? ምናልባት አንድ ሰው ፈገግ ብሎልሽ ይሆናል፣ ወይም ቤተሰብሽ ጋር ቡና ጠጥተሽም ይሆናል። እነዚህን ነገሮች ለአእምሮሽ እየነገርሽ አእምሮሽ አዎንታዊ ነገሮችን እንዲያስብ ማድረግ ትችያለሽ። 7ኛ ኖ ማለት ተማሪ። አንድ ሰው እርዳታሽን ቢጠይቅና አንቺም በጣም ደክሞሽ ከሆነ ይቅርታ ዛሬ አልችልም ማለት ትችያለሽ። ይህ ራስሽን ማክበር ነው፣ ራስሽንም መከላከል ነው። 8ኛ በየቀኑ 5 ደቂቃ ከራስሽ ጋር ሳልፊ። ስልክ የለም፣ ቴሌቪዥን የለም፣ ማንም ሰው የለም። 5 ደቂቃ ብቻ ከራስሽ ጋር ተቀመጪ። መጸለይ፣ ማሰላሰል ወይም በጸጥታ መቀመጥ ትችያለሽ። ይሄ አእምሮሽን ያረጋጋልሻል። 9ኛ እርዳታ መጠየቅን አትፍሪ። ሁላችንም አንዳንድ ጊዜ እርዳታ እንፈልጋለን። ከጓደኛ፣ ከቤተሰብ ወይም ከምታምኙ ሰው ጋር መነጋገር ጭንቀትን ሊያቀል ይችላል። ስለዚህ ጠይቂ፣ አትፈሪ። 10ኛ ራስሽን ውደጂ። የመጨረሻውና በጣም አስፈላጊው ልምድ ይሄ ነው፣ ራስሽን መውደድ። ራስሽን እንደምትወጂው ሰው አድርገሽ ያዢ። ስትሳሳቺ ራስሽን አትስደቢ። ስትደግሚ እረፍት አድርጊ። ስታሸንፊ ደግሞ ራስሽን አመስግኚ። ውድ እህቶቼ አንድ ነገር እንድታስታውሱ ፈልጋለሁ። ራስሽን መንከባከብ የቅንጦት ነገር አይደለም፣ በጣም አስፈላጊ ነው። አንድ ሻማ ለሌላ ሻማ ከማብራቷ በፊት ራሷ መብራት አለባት። እንደዚሁም አንቺ ለሌሎች ብርሃን ከመሆንሽ በፊት ራስሽን መንከባከብ አለብሽ። አሁን ደግሞ በኮሜንት ላይ አንድ ቃል ጻፉልኝ፣ ራሴን እንከባከባለሁ። ይህ ለራሳችሁ የምትገቡት ቃል ኪዳን ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ለተጨማሪ የሴቶች የጤና፣ የውበት፣ የፋሽንና የራስ እንክብካቤ ይዘቶች ቻናሉን ሰብስክራይብ ማድረግ አትርሱ። እስከምንገናኝ ድረስ ሰላም ሁኑ። ራሳችሁን ውደዱ እና አስታውሱ፣ አእምሯችሁም እንደ ሰውነታችሁ እንክብካቤ ይፈልጋል።